መጋቢት 19 2018 ሰኞ ምሽት ላይ ከኮርነር ስፖርት ማንቸስተር ዩናይትድ ከብሬንትፎርድ የሚያደርጉትን ጨዋታ አጠር ያለ ማብራሪያ ትንታኔ ለመስጠት ወደ እናንተ ተገኝቻለሁ ማለት ነው። ዛሬ 4 ሰዓት ከምሽቱ 4 ሰዓት በኢትዮጵያ አቆጣጠር ማንቸስተር ዩናይትድ በሜዳው በኦልድ ትራፎርድ የኬት አንድሪዮን ብሬንትፎርድንም ያስተናግድ ይሆናል። የዛሬው ጨዋታ ለማንቸስተር ዩናይትድ ምን ማለት ነው የሚለውን እንመልከት። ማንቸስተር ዩናይትድ በ58 ነጥብ በሊጉ 3ኛ ደረጃ ላይ ይገኛል። በእርግጥ 58 ነጥብ ያላቸው 3 ቡድኖች ናቸው። ማንቸስተር ዩናይትድ አንድ ቀሪ ጨዋታ ያለው ዛሬ የሚጫወተውን ማለት ነው። አስቶን ቪላ እና ሊቨርፑል በ58 ነጥብ 3ኛ፣ 4ኛ እና 5ኛ ያሉትን ደረጃዎች መያዝ ችለዋል። 6ኛ ብራይተን በ50 ነጥብ ይዟል። 7ኛ ቼልሲ በ48 ነጥብ፣ 8ኛ ፉልሃም በ48 ነጥብ፣ 9ኛ ብሬንትፎርድ በ48 ነጥብ ይዘው ሊጉን እየተከታተሉት ይገኛሉ ማለት ነው። እንደሚታወቀው እንግዲህ ማንቸስተር ዩናይትድ ዛሬ ይሄን ጨዋታ የሚያሸንፍ ከሆነ ለቶፕ 4 ያለውን ግምት ለቶፕ 4 የመግባቱን ነገር እያረጋገጠ ይመጣል ማለት ነው። የቀሩት 5 ጨዋታ ናቸው የዛሬውን ጨምሮ። ዛሬውን የሚያሸንፍ ከሆነ ነጥቡን ወደ 61 በማድረስ ከስድስተኛው ጋር ያለውን የነጥብ ልዩነት ወደ 10 ነጥብ ማድረግ ይችላል። 10 ነጥብ ማንቸስተር ዩናይትድ በቀሪዎቹ 4 ጨዋታዎች ያጣል ተብሎ አይጠበቅም። እንደሚታወቀው ከባድም ጨዋታ ያለበት ከሊቨርፑል ጋር ነው። እሱም በሜዳው በኦልድ ትራፎርድ ነው። አሁን ካለው ወቅታዊ አቋም አንፃር ሊቨርፑልንም ማሸነፍ ያቅተዋል ተብሎ አይታሰብም እና ከብሬንትፎርድ ጋር የሚያደርጉት ዛሬ ጨዋታ ደግሞ የቡድን ዜናዎች ፓትሪክ ዶርጉ ተመልሷል ወደ ሜዳ እየተባለ ነው። ቋሚ ይሁን አይሁን የሚለውን ነገር የምናየው ይሆናል። ግን ከጉዳቱ አገግሞ ወደ ሜዳ ተመልሷል ማለት ነው። ሌላው ሊሳንድሮ ማርቲኔዝ በቅጣት ምክንያት አይሰለፍም። ማቲያስ ዲላይት ሙሉ ለሙሉ ባለማገገሙ ምክንያት ለዛሬው ጨዋታ እንደማይደርስ ተረጋግጧል። ሌኒዮሮ ለዛሬው ጨዋታ አይደርስም። ብዙ የመሃል ተከላካዮች የሌሉት ማንቸስተር ዩናይትድ ዛሬ በቆመ ኳስ ጠንካራ የሆነውን ብሬንትፎርድ እንዴት አድርጎ ያቆመዋል የሚለውን የምንመለከተው ይሆናል ማለት ነው። በብሬንትፎርድ በኩል እንደምናውቀው በጣም ከባድ ተጫዋቾች ያሉበት ቲም ነው፣ ቡድን ነው። ኢጎር ቲያጎ ከሃላንድ በመቀጠል ቶፕ የፕሪሚየር ሊግ ጎል በመምራት በመከተል የሚገኘው ኢጎር ቲያጎ ዛሬ ለመሃል ሜዳው የመሃል ተከላካይ ክፍሉ ለሳሳው ማንቸስተር ዩናይትድ ከባድ ፈተና ይሆናል። ብሬንትፎርድ በቆመ ኳሶች ላይ ጠንካራ የሆነ ቲም እንደሆነ ይታወቃል። ዛሬም ማንቸስተር ዩናይትድን በሱ ይፈትናል ተብሎ ይታሰባል። የባለፈው ግንኙነታቸውን ስንመለከት ያለፉት 2 ግንኙነት ከተመለከትን ሁለቱም በብሬንትፎርድ ሜዳ የተደረጉ ውጤቶች ነበሩ። ማንቸስተር ዩናይትድን 3-1 እና 4-3 በሆነ ውጤት ማሸነፍ ችለዋል። እንግዲህ ዛሬ ግን ጥሩ ለማንቸስተር መልካም ዜና የሚሆነው በሜዳው ማድረጉ ነው። በሜዳው ማንቸስተር ዩናይትድ ብሬንትፎርድን በሚያደርግባቸው ጨዋታ ላይ የበላይነቱን ይዟል። ከዚህ ቀደም የነበሩትን 2 ጨዋታዎችም ከዛም በፊት ያሉ ጨዋታዎችን የበላይነቱን በመያዝ ማሸነፍ ችሏል። ዛሬም በኦልድ ትራፎርድ እንደማድረጉ ጨዋታውን ካለው ወቅታዊ አቋም አንፃር ማንቸስተር ዩናይትድን ያሸንፋል ብለን እንገምታለን ማለት ነው። ሌላው ዛሬ የሚጠበቀው ነገር የብሩኖ ፈርናንዴዝ ጉዳይ ነው። ብሩኖ ፈርናንዴዝ ምትሃተኛ ፖርቹጋላዊ ማግኒፊኮ 18ኛውን አሲስት ማድረጉ ይታወሳል። የአመቱን 18ኛ አሲስት የ2025 26 18 አሲስቶችን ማድረግ ችሏል። እንግዲህ ሪከርዱን ለመጋራት 2 አሲስቶች ብቻ ናቸው የሚቀሩት። በኬቨን ዴብሮይን የተያዘውን ሪከርድ ለመጋራት ነው እንግዲህ የሚሄደው። ዛሬ እና ቀሪዎቹን 5 ጨዋታዎች የዛሬውንና ቀሪዎቹን 4 ጨዋታዎች ጨምሮ 2 አሲስቶችን ማድረግ ከቻለ ሪከርዱን የሚጋራ ይሆናል። ከዛ በላይ ማድረግ የሚችል ከሆነ ደግሞ የሪከርዱ ባለቤት መሆን ይችላል ማለት ነው። እንግዲህ ማንቸስተር ዩናይትድ
በነ ካዝሜሮ በጥሩ ጤንነት ላይ ይገኛሉ። የመሃል ኤደን ሃይቨን ባለፈው በቼልሲ ጨዋታ ላይ እንደተመለከትነው ድንቅ ፐርፎርማንስን ማድረጉ ይታወሳል እና ዛሬም ብዙም ይጋለጣሉ ተብሎ አይታሰብም። እናንተስ ምን ትላላችሁ ስለ ማንቸስተር ዩናይትድ? በኮሜንት ላይ አሳውቁ። አመሰግናለሁ።